ኤርትራ የኢትዮጵያ አይደለችም። ወልደአብ ወልደ ማርያም። በእንግሊዞች ገንዘብና እርዳታ ራስ ተሰማ አስበሮምና ልጃቸው ደጃዝማች አብርሃ ተሰማ የሊበራል ፕሮግሬሲስት ፓርቲ መሪዎች ተብለው አደባባይ ሲቆሙ ወልደአብ ወልደ ማርያም ዋና ፕላን ነዳፊና በጀርባ መሪ ሆነው የመሰረትኩት እኔ ነኝ እያሉ የሚፎክሩበትን የማህበረ ፍቅሪ ሀገርን ዓላማ በብርቱ ማጥቃት ቀጠሉ። የአንድነት ተቃዋሚዎች የሆኑት የተሰማ አስበሮም ቤተሰቦች ኤርትራን ከኢትዮጵያ ለማስጣል የቆምነን ብለው ካባ ደርበው በያለበት ቢፎክሩም ህዝቡ ሊያምናቸውም ሊከተላቸውም ሳይፈልግ ቀረ። ይህ በተንኮል የተቋቋመው ፓርቲ ከቀን ወደ ቀን እየተዳከመና እየመነመነ ሲሄድ በጣሊያን ገንዘብ አዲስ በተቋቋመውና በኢብራሂም ሱልጣን በሚመራው የነጻነት ግንባር በተባለው ፓርቲ ውስጥ ተዋህዶ ለኤርትራ ነጻነት ጠያቂ ሆነ። የአንድነትን ማህበር ከለቀቁበት ምክንያቶች አንዱ የመሪዎቹ የነተድላ ባይሩ ችሎታ ማጠር ነው እያሉ ሲተቹ የነበሩት ወልደአብ ወልደ ማርያም በፋሺስቶች ገንዘብ ከተቋቋመውና በታወቀው ቀላማጅ በኢብራሂም ሱልጣን በሚመራው ፓርቲ አባል ሆነው መታየታቸው የሚያኮራቸው አልነበረም። ይህ በብዙ ሚሊዮን የጣሊያን ሊሬ የተቋቋመው የነጻነት ግንባር ፓርቲ ከሽፎ ኤርትራ ከኢትዮጵያ ጋር እንድትቀላቀል ሲወሰን ወልደአብ ወልደ ማርያም ኤርትራ የኢትዮጵያ አይደለችም ብለው የጀመሩትን ትግል አላቋረጡም። የኤርትራን ሕገ መንግሥት ለማዘጋጀት የሕዝብ እንደራሴዎች ምርጫ በተደረገ ጊዜ ኢብራሂም ሱልጣን ቶሎ ብሎ ጣሊያኖችን ከርቶ እንግሊዞችን በመማጸን ለፓርላማው ተመርጦ ሲገባ ገትጋታው ወልደአብ ወልደ ማርያም ሁሉን እቃወማለሁ ሲሉ ሳይሳካላቸው ተሸንፈው ውጭ ቀሩ። ተድላ ባይሩ ግን ገና ከጠዋቱ ያመኑበት የኤርትራንና የኢትዮጵያን አንድነት እውን ለማድረግ ባለማቋረጥ በመታገላቸው የኤርትራ የመጀመሪያው የኦቶኖሚ መንግስት መሪ ሆነው ለመመረጥ በቁ። የተድላ ዋና ባላጋራ የሆኑት ወልደአብ ወልደ ማርያም በሚቀጥለው ጊዜ ፓርላማ ተመርጦ ለመግባትና ተድላ ባይሩን በፖለቲካ ትግል ለማሰቃየት ሙሉ ተስፋ አደረጉ። ተድላ ባይሩ በዚያን ዘመን ከፍተኛውን የሕዝብ አስተዳደር ኃላፊነት በመቀበል ከስልጣን ጋር ትውውቅ ያደረጉት ለመጀመሪያ ጊዜ በመሆኑ ባሰራራቸው የፖለቲካና የተንኮል ጥበብ እንደሌላቸው በግልጽ ይታይ ነበር። ከዚህ ኤክስፔሪያንስ እጥረት የተነሳ የታወቁት ባላጋራቸውን ወልደአብ ወልደ ማርያምን በፖለቲካ ሜዳ ታግሎ በመጣል ፈንታ ሕይወታቸውን በስውር አጥፍቶ ለመገላገል 7 ጊዜ ያስደረጉት ሙከራ ሳይሰምርላቸው ቀረ። አልሞት ባይ ተጋዳይ ወልደአብ ወልደ ማርያምም ከባላጋራቸው በየጊዜው በሚጣልባቸው የፈንጂ አደጋ እየቆሰሉ መታከሙን ስለለመዱት ድነው ሲወጡ ያንኑ የተቃውሞ ስራቸውን ከመቀጠል ወደ ኋላ ላሉ። ቀደም ሲል እንደተጠቀሰው የተድላ መንግስት በተቋቋመ በ6ኛው ወር ለፓርላማው በሚደረገው የከፊል ምርጫ ተወዳድሮ ለማሸነፍ ወልደአብ ወልደ ማርያም በሰፊው ተዘጋጅተው ነበር። የኤርትራ ሕዝብ ስማ፣ በመንግስት መሪ የሆነው ተድላ ባይሩ ከጥቂቶች የፓርላማ አባሎች ጋር በገንዘብ ተደልሎ የተባበሩት መንግስታት የሰጠህን የነጻ አስተዳደር መብት አፍርሶ ለሸዋው መንግስት ሊያስረክብህና የአማሮች ተገዢ ሊያደርግህ በመዘጋጀት ላይ ነው። የኤርትራ ሕዝብ ንቃ! አንድ ጊዜ ከሸዋ ወጥመድ ውስጥ ከገባ በኋላ ለዘላለሙ መውጫ አይኖርም። የዓለም ጉባኤ ፈርዶ የሰጠህን የፌዴሬሽን መብት ለማስከበር ቆርጦ የሚዋጋልህን ቀጥተኛ ኤርትራዊ ለፓርላማው አባልነት ምረጥ በሚል ቃል ወልደአብ ወልደ ማርያም እያዘጋጁ የሚያስበትኗቸው ጽሑፎች ብዙ ደጋፊ ሰበሰበላቸው። መጋቢት 14 ቀን 1953 ዓ.ም አስመራ ከተማ ካራቫንሴራይ ከተባለው ቀበሌ በተደረገው ውድድር ወልደአብ ወልደ ማርያም ከፍተኛውን የድምጽ ብልጫ ማግኘታቸው ሲታወቅ ተድላ ባይሩ ወዲያውኑ የፍርደ ገምድል እርምጃ በመውሰድ ምርጫው የተጭበረበረ ነው ብለው አገዱት።
በሕገ መንግሥቱ አንቀጽ 46 እንደተገለጸው የተጭበረበረ ነው ተብሎ ክስ የቀረበበት ምርጫ ሊሰረዝም ሊድንም የሚችለው ለፓርላማው ቀርቦ በ2/3 የድምፅ ብልጫ ሲፈረድ ነው። ተድላ ባይሩ ግን ባላጋራቸው በፓርላማ ውስጥ ወንበር ይዞ ሲሞግታቸው ማየት ስለሚዘገንናቸው ሕገ መንግሥቱን በመጣስ የወልደአብ ምርጫ የተጭበረበረ ለመሆኑ በቂ ዶክመንት ተገኝቶበታል ብለው በራሳቸው ስልጣን ውድቅ አደረጉት። የተድላ እርምጃ በዚህ ብቻ አልቆመም። ወልደአብ ወልደ ማርያም ሕዝቡን እርስ በርሱ የሚያፋጅ በአገሩ ላይ ጸጥታ የሚያደፈርስና ሁከት የሚፈጥር ሴራ ሲያዘጋጁና ወረቀት ሲበትኑ ተደርሶባቸዋል በማለት ከፍ ያለ የወንጀል ክስ መስርተው ወህኒ ቤት ለመጨመር ፈለጉ። በዚያን ሰዓት ፓርላማው ዝግ ስለነበረ ቺፍ ኤክስኪዩቲቭ የሚፈልጉትን ለማድረግ የአስቸኳይ ጊዜ ሕግ በትእዛዝ አዋጅ ለማስወጣትና ለመፈጸም ስልጣን አለኝ አሉ። እንግሊዛዊ የሕግ አማካሪያቸው ወልደአብን ለማጥቃት በዚህ መጠቀም እንደማይችሉ አስረዳቸው። የሕገ መንግሥቱ አንቀጽ 77 በትክክል ሲታይ ፓርላማው ለረፍት በሚዘጋበት ጊዜ ቺፍ ኤክስኪዩቲቭ ለአንዳንድ አስቸኳይ ጉዳዮች ጊዜያዊ የትእዛዝ አዋጅ አውጥቶ ከተጠቀመበት በኋላ ከ2 ወር በማይበልጥ ጊዜ ውስጥ ፓርላማው እንዲያጸድቀው ማቅረብ አለበት ይላል እንጂ ተድላ እንደሚሉት የፖለቲካ ባላጋራዎቻቸውን በፈለጋቸው አይነት እንዲያጠቁ ዲክታተራዊ ስልጣን አይሰጣቸውም። መቼም ይህ ሁሉ በቲዮሪ ቢነገርም በዚያን ዘመንና በዚያን ሰሞን በወልደአብ ወልደ ማርያም ላይ የተፈጸመው ሁሉ ተድላ እንደፈለጉት እንጂ የማቴንሶ ሕገ መንግሥት እንደሚለው አልሆነም። ይህ በመጋቢት ወር 1953 ዓመተ ምህረት በከፊል የሚደረገው የሕዝብ እንደራሴዎች ምርጫ ከተከናወነ ከ40 ቀናት በኋላ ፓርላማው ሲከፈት የአስመራን ሕዝብ ሲያተራምስ የሰነበተው የወልደአብ ወልደ ማርያም ጉዳይ እንዴት እንደነበረ በምን አኳኋን እንደተወሰነ አንድም የሕዝብ እንደራሴ ቺፍ ኤክስኪዩቲቭን ለመጠየቅና ክርክር ለመክፈት የፈለገ አልነበረም። በመሰረቱ በፓርላማው ያሉት የአንድነት ፓርቲዎችም ሆኑ የተቃዋሚዎቹ የነ ኢብራሂም ሱልጣን ወገኖች የወልደአብ ወልደ ማርያም የፓርላማ ወንበር ማጣት ይቆረቁራቸዋል ወይም ያሳዝናቸዋል ተብሎ አይጠበቅም። በተለይም እስላሞቹ የተድላና የወልደአብ ጠብ ክርስቲያን ለክርስቲያን ስለሆነ በዚህ መሃል መግባቱ አይጠቅመንም ባዮቹም። ይሁን እንጂ የተድላ ባይሩ የስልጣን አጠቃቀም ነገ በነ ኢብራሂም ሱልጣን ላይ የሚደርስ ነው በማለት ቺፍ ኤክስኪዩቲቭን ለመውቀስም ሆነ ለማስጠንቀቅ ፓርላማው ሳይነጋገርበት በመቅረቱ ብዙውን ተመልካች አስገርሟል። የተከበሩ ስደተኛ በመጋቢት 14 ቀን 1953 ዓመተ ምህረት ለፓርላማ አባልነት በአስመራ ከተማ ተወዳድረው ያሸነፉት ምርጫ በተጭበረበረ የድምፅ ብልጫ ነው ተብሎ ሲሰረዝባቸው ወልደአብ ወልደ ማርያም ከእንግዲህ ወዲህ በኤርትራ ውስጥ የፖለቲካ ሕይወት ለመቀጠል እንደማይችሉ ተገነዘቡ። ለሕይወታቸውም ምንም ዋስትና እንደሌላቸውና ማናቸውም አደጋ በማናቸውም ሰዓት ሊደርስባቸው እንደሚችል ስለተሰማቸው ሀገራቸውን ለቀው ወደ ስደት ከማምራት በስተቀር ሌላ መንገድ የለም ብለው እርግጠኛ ሆኑ። ባላጋራቸው ተድላ ባይሩ በስልጣን ፈረስ ላይ ሆነው የፈለጋቸውን ስለሚያደርጉ ወልደአብ የኤርትራ መንግስት መሪ ለመቋቋምና የሕዝብ ድጋፍ ለማግኘት እንደማይችሉ አወቁት። ቀደም ሲል ሕይወታቸውን ለማጥፋት 7 ጊዜ የተደጋገመ ሙከራ ሲደረግባቸውና በየጊዜው እየቆሰሉ ሆስፒታል ሲተኙ በመጨረሻም ለፓርላማ ተወዳድረው ያሸነፉትን ወንበር ከሕገ መንግሥቱ ድንጋጌ ውጪ ሲታገድባቸው በኤርትራ ያሉት የፖለቲካ መሪዎችም ሆኑ የሕዝብ ድርጅቶች ተገን ሆነው ስላልቆሙላቸው ወልደአብ እጅግ የመረረ ሐዘንና ብስጭት አደረባቸው። ከኤርትራ ወጥተው ወደ ሱዳን ለመሰደድ ስለሚችሉበት ጉዳይ እርዳታ የጠየቁት አስመራ የሚገኙትን የተባበሩት መንግስታት ወኪልንና የአሜሪካንን ቆንስል ነበር።
የተባበሩት መንግስታት ወኪል በሰጣቸው ምክር ከኢትዮጵያ መንግስት ፓስፖርትና የመውጫ ቪዛ በኦፊሴል ጠይቀው ካልተከለከሉ በስተቀር በስውር ሀገሩን ለመልቀቅ የሚያደርጉት ሙከራ አደገኛ መሆኑን አስጠነቀቃቸው። ነገር ግን የኢትዮጵያ መንግስት የጠየቁትን ያለበቂ ምክንያት አይቻልም ብሎ ፓስፖርት ከነፈጋቸው የተባበሩት መንግስታት ወኪል ሌላ ዘዴ ፈልጎ እንደሚረዳቸው ሙሉ ተስፋ ሰጣቸው። ወልደአብ ይህንን ምክር በመከተል ለፊታውራሪ አስፋው ወልደ ሚካኤል በኤርትራ የግርማዊነታቸው ምክትል እንደራሴ ሰኔ 10 ቀን 1953 ዓ.ም ባቀረቡት ማመልከቻ በሕይወታቸው ላይ የደረሰባቸውን ከባድ ችግር ከተነተኑ በኋላ ወደ ውጭ አገር ተሰደው ለመኖር ፓስፖርትና የመውጫ ቪዛ እንዲሰጣቸው ጠየቁ። አልሞት ባይ ተጋዳይ ሀገራቸውን ለቀው ስደት መሄድን ሲመርጡና የቀዳማዊ ኃይለ ሥላሴን መንግስት ፈቃድ ሲጠይቁ እሳቸው እንዳቀረቡት ምክንያት ለሕይወታቸው ዋስትና ለማግኘት ብቻ ሳይሆን በውጭው ዓለም የፖለቲካ ትግላቸውን ለመቀጠል መሆኑን ለመረዳት አስቸጋሪ አልነበረም። ፊታውራሪ አስፋ የኢትዮጵያና የኤርትራን አንድነት የሚቃወመውንና እያፈነገጠ የሚያስቸግረውን በፖለቲካ ጥበብ ማቃናትና መመለስ ይቻላል ብለው ስለሚያምኑ ለወልደአብ ማመልከቻ መልስ ከመስጠታቸው በፊት ለጃንሆይ አንድ ሐሳብ አቀረቡ። ወደ ገነተ ልዑል ቤተ መንግሥት በላኩት ማስታወሻ ቀዳማዊ ኃይለ ሥላሴ አውቆ ያጠፋን በመማር የተሳሳተን ወደ ቀና በማሰማራት በመሪነታቸው የሚፈጽሙትን የተቀደሰ ተግባር ከዘረዘሩ በኋላ ወልደአብ ወልደ ማርያም አዲስ አበባ ተጠርተው የጋዜጣና የማስታወቂያ ምክትል ሚኒስትርነት ቢሾሙ በብዙ ረገድ ልንጠቀምባቸው እንችላለን አሉ። ፊታውራሪ አስተያየታቸውን በመቀጠል አገር ለቀው ለመሄድ የጠየቁትን ፈቃድ ብንከለክል በኢትዮጵያ የሰው መብት የማይጠበቅና ኤርትራም ሕገ መንግስቱ የሰጠው ዲሞክራሲ የማይከበር ነው እየተባለ ለጠላቶቻችን ፕሮፓጋንዳ ምቹ እንሆናለን። ፓስፖርቱን ሰጥተን ከአገር እንዲወጡ ብንፈቅድ ደግሞ ወልደአብ ለፕሮፓጋንዳ ጽሑፍ ዝግጅት ሙያ ስላላቸው በየጠላቶቻችን አገር እየተዘዋወሩ በኤርትራ ጉዳይ እኛን ከማጥቃት እንደማይተኙ ማወቅ አለብን። ለዚህ ሁሉ መድኃኒት የሚሆነው ለወልደአብ ወልደ ማርያም ከፍተኛ ኃላፊነት በመስጠት በፖለቲካና በፕሮፓጋንዳ ሜዳ እኛን ለማጥቃት የሚያዘጋጁልንን ብዕር ወደ ጠላቶቻችን አውዝረው እንዲዋጉልን ብናደርግ ይሻላል ሲሉ አስፋሃ አስተያየታቸውን ደመደሙ። ቀዳማዊ ኃይለ ሥላሴ የምክትል እንደራሴያቸውን ማስታወሻ ከተመለከቱ በኋላ በዚያን ጊዜ ከገንዘብ ሚኒስትርነታቸው ጋር አጣምረው የጋዜጣና የማስታወቂያ መስሪያ ቤትን ለሚመሩት ለአቶ መኮንን ሀብተወልድ አስፋው ወልደ ሚካኤል ይህን ብርቱ የሆነ አስቸኳይ ሐሳብ አቅርቦልናል፣ ያንተን ተናገር ብለው ላኩላቸው። ጸሐፊ ትእዛዝ ወልደ ጊዮርጊስ ከኤርትራ እንደራሲም ሆነ ከምክትሉ ለሚቀርቡት ጉዳዮች ሁሉ ግምት የማይሰጡ መሆናቸውንና በተለይም ተድላ ባይሩን በወዳጅነት መመልከታቸውን ጃንሆይ ደህና አድርገው ስለሚያውቁ ስለ አስፋሃ ሐሳብ አስተያየታቸውን አልጠየቋቸውም። መኮንን ሀብተወልድ ጃንሆይ በብዕራቸው የጠቀሱት ብርቱ የሆነ አስቸኳይ የሚለው ቃል በአስፋሃ ሐሳብ ለመስማማት ማዘንበላቸውን ስለሚያመለክት የተጠየቁትን ከመመለሳቸው በፊት ስለ ወልደአብ ጉዳይ የወንድማቸውን የአቶ አክሊሉን ምክር ጠየቁ። የውጭ ጉዳይ ሚኒስትሩ አስተያየታቸውን ሲሰጡ ወልደአብ ወልደ ማርያም በተፈጥሮ ሪቤሌ እምቢተኛ የሆነ ሰው ነው። እንደዚህ የመሳሰሉት ሰዎች ሕይወታቸውን ሙሉ ማንኛውንም ነገር ሲቃወሙ የሚኖሩ ከመሆናቸው የተነሳ አንዳንድ ጊዜ ከመሰረቱ ሲጥሩበት ከነበረው የራሳቸው ከሆነውም ሐሳብ ጋር ሲጣሉ ይገኛል። እኔ ወልደአብን የማየው በዚህ መልክ ነው። ስለዚህ በሽመትና በገንዘብ ተደልሎ ኢትዮጵያን ይወዳል፣ ኤርትራ መቀላቀሏን ይደግፋል ብሎ ማሰብ ከንቱ ነው። ይልቁንም እንሹም እንሸልም ይባል ተቃዋሚነቱና ጥላቻው የበለጠ ይጠነክራል እንጂ አይለውጠውም። እንደኔ ከሆነ ከአስፋ የቀረበውን ሐሳብ በብዙ ምክንያት ጃንሆይ መቀበል የለባቸው። አንተም አጠንክረ የማይጠቅም መሆኑን ብትነግራቸው ይሻላል አሏቸው። አቶ መኮንን
ምንም እንኳን ከወንድማቸው የሰሙት ብዙ ነጥብ ያለው ቢሆንም ጃንሆይን እንደዚህ በደረቀ ቃል አይሆንም ማለቱ ስለከበዳቸው አጥጋቢ የሆኑ ምክንያቶችን ለመደርደር ብዙ ተጨነቁበት። አንድ ሌሊት ሙሉ አውጥተው አውርደው ያገኙትን ሐሳብ ለጃንሆይ ያቀረቡላቸው በሚከተለው መልክ ነበር። ኢትዮጵያ ሌላ ነች፣ ኤርትራ ልዩ ነች፣ ሁለቱም ሕዝቦች አንድ መሆን አይችሉም እያለ የግርማዊነቱን ድካም ሲቃወም የቆየው ሰው ዛሬ ለጋዜጣና ለማስታወቂያ መስሪያ ቤት ምክትል ሚኒስትር ሆኖ እንዲሾም የቀረበለትን ሐሳብ በጥልቅ አጠናሁት። ግርማዊነቱ ኤርትራን ወደ ኢትዮጵያ ለመመለስ ያለማቋረጥ በሚደክሙበት ዘመን አንድነታችንን ለማግኘት እስከ ሞት እንሰዋለን ብለው ያ ሁሉ መከራ የሚቀበሉትን የኤርትራ አገር ፍቅር ሰዎች አቶ ወልደአብ ሲነቅፋቸውና ሐሳባቸውን ሲያወግዝ ከኖረ በኋላ የጃንሆይ ጋዜጣና ራዲዮ ሚኒስትር ሆነ ሲባል ሕዝቡ ምን ይላል ብዬ ተጨነቅኩ። አቶ ወልደአብስ ቢሆን ትላንት አላቅሽም ብሎ የከዳትን ኢትዮጵያ ዛሬ እናቴ ነሽ ብሎ ልጻፍ ልናገር ቢል ማን ያነብለታል? ማንስ ይሰማዋል? መቼም ያጠፋ ሰው ምህረት አይገባውም፣ የተሳሳተውም ተመልሶ ቀና መሆን አይችልም አይባልም። አቶ ወልደአብ እስከ ዛሬ ባደረገው ከተጸጸተና ወደ ጃንሆይ ልመለስ ብሎ በይፋ ካመለከተ ስራም ሆነ የኑሮ መደገፊያ በጃንሆይ ቸርነት ሊሰጠው ይገባል። ነገር ግን ለሹመት የተሰነዘረለት ደረጃና የጠየቀው የሥራ አይነት የጃንሆይ ታማኞች የሆኑትን የኤርትራን የአገር ፍቅር ሰዎች በብርቱ ስለሚያሳዝን የማይቻል መሆኑ ለፊት አውራሪ አስፋህ እንዲነገረው ባሪያው አስተያየቴን በታላቅ ትሕትና አቀርባለሁ። ቀዳማዊ ኃይለ ሥላሴ ከመኮንን ሀብተወልድ ከቀረበላቸው ሐሳብ ውስጥ አቶ ወልደአብ እስካሁን በሠራው ተጸጽቶ ወደ ጃንሆይ ለመመለስ ካመለከተ ሚለውን ስለተስማሙበት አስፋህን በስልክ ጠርተው ወልደአብ የምህረት ደብዳቤ በይፋ እንዲጽፍልን አድርግና አዲስ አበባ አስመጥተን አስፈላጊውን እናደርግለታለን አሏቸው። ለፊት አውራሪ አስፋህ አስፈላጊውን የሚለው ንጉሣዊ ቃል የጋዜጣና የማስታወቂያ ምክትል ሚኒስትርነቱን ይሁን ወይም ደግሞ ሌላ ሥራ አልተብራራላቸውም። ሆኖም ወዲያውኑ አቶ ወልደአብን ቢሮአቸው አስጠርተው ወደ ውጭ አገር ተሰዶ በችግር ከመጠበስ ይልቅ ለደጉ ንጉሠ ነገሥታችን ችግሮን አመልክተው አዲስ አበባ ከፍተኛ የሆነ የኃላፊነት ሥራ ቢያገኙ አይሻልም ወይ ብለው ጠየቋቸው። ወልደአብ እምቢ ለማለት የሴኮንዶች ጊዜ አልወሰዱም። አገሩን ለቀው ከመሰደድ ሌላ የሚፈልጉት ነገር አለመኖሩን በመሐላ አረጋገጡለት። የግርማዊነታቸው ምክትል እንደራሴ ባለጉዳዩን ሳያማክሩ ሐሳባቸውን በቀጥታ ለጃንሆይ ያቀረቡት ወልደአብ ወልደ ማርያም ሹመትና ሽልማት ሲሰጣቸው በቀላሉ ወደ ኢትዮጵያዊነት ይመለሳሉ በሚል ተስፋ ነበር። በመጨረሻው የወልደአብ መልስ ያልጠበቁት ሆኖ ቢያስተነግጣቸውም ፊት አውራሪ ዘደኛና ጌታቸውን የመደለል ተሰጥኦ ስላላቸው እምቢተኛው ኤርትራን ለቆ መውጣቱ የሚጎዳው ራሱን ነው እንጂ እኛን አይደለም የሚል ቲዎሪ በመፍጠር ፓስፖርትና የመውጫ ቪዛ ለወልደአብ እንዲሰጥ ከንጉሠ ነገሥቱ አስፈቀዱ። የወልደአብ ወልደ ማርያም ተቃዋሚነት ለቀዳማዊ ኃይለ ሥላሴና ለአንድነት ተዋጊዎች ሰላም የሚነሳ መሆኑ ቢታመንበትም ተድላ ባይሩ በሰውየው ላይ በየጊዜው በወሰዱት የጭካኔ እርምጃ ንጉሠ ነገሥቱ አለመስማማታቸውን አስፋህ ወልደ ሚካኤል ያረጋግጣሉ። ምክትል እንደራሴው ቺፍ ኤክስኪዩቲቭ በወልደአብ ላይ የሚያደርጉት ሁሉ ትክክል አለመሆኑን በወዳጅነት ለመምከር በሞከሩበት ጊዜ አንዳንድ ትዝ የሚላቸውን እንደሚከተለው ገልጸውልኛል። ፈረስ ጥሎ ያስደነግጣል፣ አህያ ጥሎ ይረግጣል እንደሚባለው ሁሉ እባኮ ፈረስ ሆነው ይታየው ብዬ ተድላም በመክራቸው አህያ ብለህ ሰደብከኝ ብለው በጣም ተቀየሙኝ። እኔም በዚህ ሳልጨነቅ ወልደአብ ከሀገር ለመውጣት የጠየቁትን ፈቃድ እንዲሰጣቸው ደገፍኩ። አቶ ተድላ ይህን ሲሰሙ ዱታ ነኝ ብለው ሰዓት ጎርሰው ሊያነጋግሩኝ መጡ። ረጋ ብዬ የሚናገሩትን ሳዳምጥ በጠላት ዘመን በጎጃሚዎች የተዘፈነች አንዲት ግጥም ትዝ አለችኝ። ስደደኛ አልሰድም ውደደኛ አልወድም እንዴት እኖራለሁ ከዲያብሎስ ወንድም የሚባለውን አጓዋቸው። በዚህም በዲያብሎስ አስመስለ ሰድበኛል በማለት
የበለጠ ተቆጡ። እኔ ግን የማምንበትን ቀጠልኩ። ታላቁ ጌታዬ ቀዳማዊ ኃይለ ሥላሴ ቅን ሐሳቤን ያውቁልኝ ስለነበረ የምጠይቀውን ሁሉ አልከለከሉኝም። በጃንሆይ ፈቃድ የወልደአብ ከሀገር የመውጣት ጉዳይ በሰላም በማለቁ በጣም ደስ አለኝ። በሐምሌ 1953 ዓመተ ምህረት ለሱዳን ከባድ የሙቀት አየር የሚያገለግሉ ስስ ልብሶች በአንድ መጠነኛ ሻንጣ 20 ኪሎ የማይሞላ ቀርቅበው በኢትዮጵያ አየር መንገድ ለመሳፈር አስመራ ኤርፖርት ሲጠባበቁ አቶ ገብረ አምላክ ኃይሌ የተባለ የቺፍ ኤክስኪዩቲቭ ጸሐፊ ስደተኛው ተቃዋሚ መሳፈራቸውን ለማየት መጣ። አቶ ወልደአብ ጠጋ ብለው የሞቀ ሰላምታ ከሰጡት በኋላ ይኸውልህ ወንድሜ፣ እድሜ ለቀዳማዊ ኃይለ ሥላሴና ለመንግስታቸው፣ ደንበኛ ፓስፖርት ሰጥቶኝ አገሬን ለቅቄ መሄዴ ነው። እንግዲህ የኔ ጉዳይ አንድ መንገድ ይዟል። ወደፊት ጊዜው መቼ መሆኑን አላቅም እንጂ የዛሬዎቹ የኤርትራ መሪዎች እንደኔ ፈቃድ ሳያገኙ ተሽለክልከው የሚሸሹ ይኖራሉ የሚል ስሜት አለኝ አሉት። ገብረ አምላክ ኃይሌም በቁጣ ግሎ መርሃ መንግስቲ ተድላን የመንግስቱ መሪ ተድላን ተሳድበዋል በማለት የመውጫ ቪዛቸውን በፖሊስ ለማገድ ቀንጣ አለ። የቢትወደድ አንዳርጋቸው መሳይ የጸጥታ ሹም አድፍጦ ይመለከተዋል። የኤርፖርቱ የይለፍ ክፍል በቺፍ ኤክስኪዩቲቭ እንደማይታዘዝ ገብረ አምላክ አልገባውም ነበር። ወልደአብ የተከበሩ ስደተኛ ስለሆኑ አገሩን ለቀው እስኪወጡ ድረስ መብታቸው የተጠበቀ ነው። ከብዙ ዓመታት በኋላ ቢትወደድ አስፋ ይህን ጉዳይ ሲያስታውሱ የወልደአብ ነብይነት ደርሶ መታየቱ አስደንቋቸዋል። ወልደአብ ከተሰደዱ ከ10 ዓመት በኋላ ተድላ ባይሩ ተቃዋሚ ለመሆን አገር ለቀው የወጡት በይፋ ሳይሆን ተሾልከው ነበር። በኤርትራ ጉዳይ የፖለቲካ ትግላቸውን ለመቀጠል በወግ ፈቃድ ተሰጥቷቸው አገር ለቀው የወጡት ወልደአብ ወልደ ማርያም በታሪክ ላይ የመጀመሪያው ስደተኛ ተቃዋሚ ተባሉ። ኤርትራ ከጣሊያን ኮሎኒነት ወጥታ ወደ እንግሊዝ ወታደራዊ አስተዳደር ከተዛወረችበት ከ1941 ዓመተ ምህረት ጀምሮ በ12 ዓመታት ውስጥ የወልደአብ ወልደ ማርያም የፖለቲካ አቋም በአንድ መሰረት ላይ የቆመ እንዳልነበረ ይታወሳል። ኤርትራ በታሪኳም በባህሏም ከኢትዮጵያ ጋር የተሳሰረች ስለሆነች ለሁለቱ ህዝቦች አንድነት የቆመውን የአገር ፍቅር ማህበር እኔ መሰረትኳት ለሚሉት ምስክርና ተቀባይ ባይኖራቸውም የማህበሩ ሙሉ አባል ሆነው ለ3 ዓመታት ማገልገላቸውን የካዳቸው የለም። በመጀመሪያ ለአንድነት ዓላማ የቆምኩ ነኝ ካሉ በኋላ ድንገት ፈንገጥ ብለው የኢትዮጵያና የኤርትራ ውህደት የሚከናወነው በሕግ በተሰመረ ውል መሆን አለበት አሉ። በዚህ ሐሳባቸው የሚከተላቸው ሲያጡ ማህበረ ፍቅር የአገርን ለቀው ኤርትራ በእንግሊዝ የሞግዚት አስተዳደር ለ15 ዓመታት ከቆየች በኋላ ነጻነቷን ብታገኝ ይሻላል ከሚሉት ከነራስ ተሰማ አስበሮም ጋር ተሰለፉ። በዚህም ዓላማ ረጅም ጉዞ ማድረግ አልቻሉም። ዋና ግቡ ኢትዮጵያን ማጥቃት በሆነው በጣሊያን ሊሬ በተጠነሰሰው የነጻነት ግንባር በተባለው ፓርቲ ከኢብራሂም ሱልጣን ጋር ተደባልቀው ለኤርትራ ነጻነት ለመጠየቅ ኒውዮርክና ሮም ሲመላለሱ ሰነበቱ። ይህ ሁሉ ድካምና ጥረት ውጤት ሳይሰጥ ቀርቶ ኤርትራ በፌዴራሲዮን ከኢትዮጵያ ጋር እንድትቀላቀል የተባበሩት መንግስታት ሲወስን በሸምበቆ ላይ የተመሰረተው ፓርቲያቸው ተበታትኖ ብቻቸውን ቀሩ። ሆኖም እምቢተኛው ወልደአብ በዚህ ተስፋ ቆርጠው ለፖለቲካ ውጊያ የታጠቁትን ቀበቶ አልፈቱም። በተባበሩት መንግስታት ኮሚሽነር የተዘጋጀውን የኤርትራን ህገ መንግስት ለማጽደቅ በመጋቢት 1952 ዓመተ ምህረት የህዝብ እንደራሴዎች ምርጫ በተደረገ ጊዜ አጭበርባሪዎቹ እነ ኢብራሂም ሱልጣን ተመርጠው የፓርላማ ቦታ ሲይዙ ግትሩ ወልደአብ ደጋፊ አጥተው ውጭ ቀሩ። የኦቶኖሚው መንግስት ተቋቁሞ ስራውን በጀመረ በ3ኛው ወር ወልደአብ የኤርትራ ሰራተኞች ማህበር ፕሬዝዳንት ሆነው ሲመረጡ ድርጅቱን የፖለቲካ መሳሪያ አድርገው የቺፍ ኤክስኪዩቲቭን ማንቁርት ለመያዝ ይበጀኛል ብለው ደስ አላቸው። የባላጋራቸው የተድላ መንግስት ግን
ዲሞክራሲን የሚከተል ነው እንዲባል የወልደአብን መመረጥ ሆነ ብሎ ቢያሳልፈውም በድርጅቱ ውስጥ የሚያደርጉትን እንቅስቃሴ የሚቆጣጠር ወጥመድ ስለዘረጋባቸው በዚህም በኩል የተመኙት ሁሉ ባጭሩ ተቀጠፈባቸው። ቀደም ሲል የነጻነት ግንባር የተባለው የጣሊያን ፓርቲ ከተበታተነ በኋላ እነ ኢብራሂም ሱልጣን የዲሞክራቲክ ግንባር እያሉ በፓርላማው ውስጥ የሚያንቀሳቅሱት ፓርቲ ደና መሰረት የሚያስጨብጠው ሰው አግኝቶ ጉልበት ቢያገኝ ኤርትራን ከፌዴሬሽን ወደ ሙሉ ነጻነት ሊያሻግር ይችላል በማለት ወልደአብ ሌላ አዲስ ተስፋ ቀየሱ። ከዚህም ግብ ለመድረስ በመጋቢት 53 ዓመተ ምህረት በከፊል በሚደረገው የሕዝብ እንደራሴዎች ምርጫ ተወዳድረው አሸናፊ መሆናቸውን ከምርጫው ጣቢያ ሲሰሙ የተሰማቸውን ደስታ ለመለካት አስቸጋሪ ነበር። ነገር ግን ቀደም ሲል ተዘርዝሮ እንደተገለጸው ባላጋራቸው ተድላ ባይሩ እንኳንስ የፖለቲካ ትግላቸውን ለመቀጠል እድል ሊሰጧቸው ይቅርና ሕይወታቸውም በሰላም እንዲቆይ አልተኙላቸውም። ተድላ ባይሩን የሚያጅቡትም ተቃዋሚዎቻቸው በየጊዜው የለዋወጧቸውን የፖለቲካ አቋሞች በመዘርዘር በአንድ ራስ አራት ምላስ እያሉ በየጋዜጣው አወገዟቸው። ብዙዎቹም የወልደአብን ተቃዋሚነት ሲተርኩ ስልጣን አጣው ብለው በመቆጨት ነው እያሉ ነቅፈዋቸዋል። እንደ እውነቱ ከሆነ ሰውየው ያንን ሁሉ የፖለቲካ ትግል ሲያደርጉ የኖሩት ለስልጣን ፍለጋ ነበር የተባለው ትክክለኛ አስተያየት አይደለም። ወልደአብ ስልጣን ፈላጊና ጥቅም አባራሪ ቢሆን ኖሮ በያለበት ከሚጠነሰሱት የተቃዋሚ ፓርቲዎች ጋር በሚሰለፉበት ጊዜ ለስልጣን ግንባር ቀደም ለመሆንና ምቾት ያለው ሕይወት ለማግኘት ሲጥሩ በታዩ ነበር። ለምሳሌ የሊበራል ፕሮግሬሲስት ፓርቲ የተቋቋመው በወልደአብ ፕላንና መሪነት ነው እየተባለ ይነገርላቸዋል። የዚህ ፓርቲ መሪዎች መርማሪ ኮሚሽን ዘንድ በቀረቡ ጊዜ ታላላቅ ከተባሉት ከነራስ ተሰማና ከነደጃች አብርሃ ቀጥሎ የዋና ጸሐፊነቱን ደረጃ የያዙት ግራዝማች ስዩም ማአሾ ሲሆኑ የወልደአብ ስም በአባልነት ደረጃ እንኳን ለመርማሪ ኮሚሽን አልተጠቀሰም። ከዚያም በኋላ በነጻነት ግንባር ፓርቲ ዘመን በኢብራሂም ሱልጣን መሪነት ወልደአብ ኒውዮርክ ለሙግት ሲመጡ ከዋና ዋና መልእክተኞች መካከል ወንበር ይዘው አልታዩም። የቀረው ቢቀር በ1953 ዓመተ ምህረት ተቃዋሚው ወልደአብ ወደ አዲስ አበባ ሄደው ከንጉሠ ነገሥቱ ሹመትና ሽልማት እንዲያገኙ ሲመከሩ በሕልሜም በእውኔም የማላስበው ነው በማለት እምቢ ማለታቸው ለስልጣንም ሆነ ለጥቅም አለመጓጓታቸው ያሳያል። ይልቁስ አቶ አክሊሉ ሀብተወልድ ወልደአብ ሬቤሌ ሆነው ስለተፈጠሩ የሚስማሙበትንና የሚያረካቸውን ነገር ሳያገኙ ለምን ጊዜም በተቃዋሚነት የሚኖሩ እምቢተኛ ናቸው ያሉት ከእምቢተኛው የታሪክ አካሄድ ጋር ሲታይ ትክክለኛ አስተያየት ነው ማለት ይቻላል። የመጀመሪያው ኤርትራዊ ስደተኛ ሆነው አገር ለቀው ሲወጡ ፓስፖርት ሰጥቶ መልካም መንገድ ብሎ በበር ያሰናበታቸው የቀዳማዊ ኃይለ ሥላሴ መንግስት ነው። ይህን ያደረገው የወልደአብ የፖለቲካ ትግል ምን ጊዜም የማይሳካ ነው ብሎ በማመን ይሆን ወይስ በውጭው ዓለም በተለይም በእንግሊዞችና በአሜሪካኖች ዘንድ የዲሞክራሲን ስርዓት አክባሪ ሆኖ ለመታየት? ትክክሉ የትኛው እንደሆነ ቢተወደድ አስፋ ሲጠየቁ የመጀመሪያው መሆኑን አምንበታለሁ ብለዋል። ጉዳዩን ወደ ኋላ መለስ ብለን ብናስታውስ የግርማዊነታቸው ምክትል እንደራሴ ወልደአብ አገር ለቀው እንዲወጡ የጠየቁት እንዲፈቀድላቸው ለንጉሠ ነገሥቱ ሲያመለክቱ እምቢተኛው ኤርትራን ለቆ መውጣቱ የሚጎዳው ራሱን እንጂ እኛን አይደለም የሚል ቃል ስለተጠቀሙ ፈቃዱ የተሰጠው በዚህ አስተሳሰብ ነው ማለት ይቻላል። ታጋይ ወልደአብ ወልደ ማርያም ለ40 ዓመታት ከሁሉም ቀደምት ሆነው በባዕድ አገሮች ሲንከራተቱና ሲቃትቱ በቆዩበት ዘመን ለኤርትራ የወደፊት ዕድል በሳቸው የፖለቲካ እምነት የተቋቋመና በሳቸው በቀጥታ ተመርቶ ሀገራቸውን ለነጻነት ያበቃ ድርጅት አለመኖሩ ሳያሳዝናቸው አልቀረም። ከሳቸው በኋላ በውጭው ዓለም ለኤርትራ ነጻነት እንዋጋለን ብለው ከተነሱት ከነ ጸጋዬ ካሳይ፣ ከነ ዑመር ቃዲ፣ ከነ ኢድሪስ አደም፣ ከነ ሳልህ ሳቤና ከሌሎቹም ጋር አለሁ ቢሉም
በየፖለቲካው ድርጅት ውስጥ ግንባር ቀደም ሆነው ታይተው አያውቁም። በሳቸው የፖለቲካ ሕይወት ዘመን የተወለዱት እነ ኢሳያስ አፈወርቅ የራሳቸውን እምነት መስርተውና ተከታዮች አሰባስበው በዱር በጫካ ተዋግተው የኤርትራ ነጻነት ሲመሰርቱ ወልደአብ ሲመኙት የነበረውን የሀገራቸውን የነጻነት ችቦ ለማብራት አልታደሉም። እምቢተኛው ከ40 ዓመት ስደት በኋላ ወደ አገራቸው ሲመለሱ አንቺ መሬት የዛሬ 40 ዓመት ለነጻነትሽ መስዋዕት ሆናለሁ ብዬ ስለይሽ ደሜን እያፈሰስኩልሽ ነበር። ዛሬ ደግሞ ከ40 ዓመት በኋላ ነጻ ሆነሽ ስመለስልሽ የደስታ እንባዬን አፈስልሻለሁ ብለው ተናግረው ነበር። ውለው ሲያድሩና የኤርትራን ሁኔታ ሲመለከቱት ምን ተሰምቷቸው ይሆን ተብሎ ቢጠየቅ ምናልባት ሕይወታቸውን ሙሉ የታገሉበትን የኤርትራን ከኢትዮጵያ መገንጠል ለማየት ከመብቃታቸው በስተቀር እሳቸው በተመኙት አይነት የተቋቋመና ለራሳቸውም የሚጠብቁትን ያገኙበት ስላልሆነ ቅሬታና ሐዘን ሳይፈራረቁባቸው አልቀሩም። የሕይወታቸውም ዘመን ፍጻሜው ላይ ሲደርስ ምንም እንኳ የደረሰባቸውን ሁሉ ተናዘው ባይሞቱም ያቺ በመጀመሪያ እናቴ ነሽ ብለው ኋላ የከዷት ኢትዮጵያ፣ ያቺ ከጠላቶቿ ጋር ሆነው ሊጎዷት የሞከሯት ኢትዮጵያ እሳቸው በደሏት እንጂ እሷ ምንም አይነት በደል እንዳልፈጸመችባቸው ሳይረዱት እንዳልቀሩ ማሰብ ይቻላል። ድፎ ዳቦ በ1953 ዓመተ ምህረት የተድላ ባይሩ መንግስት የተወለደበትን የመጀመሪያውን ዓመት የሚፈጽመው በተደራረቡና እጅግ አስቸጋሪዎች በሆኑ ፕሮብሌሞች ተወጥሮ ነው። በተለይ የመጋቢትና የሚያዝያ ወራት ጨርሶ ፋታ ያልሰጡ ነበሩ። እየተደራጀና እየጠነከረ ለመሄድ ከፍ ያለ ጥረት የሚያደርገውን የተቃዋሚውን ክፍል መቋቋም ብቻ ሳይሆን ከደጋፊዎቹ ከአንድነት ወገኖችም ጋር የተድላ መንግስት ሰምና ወርቅ ሆኖ ለመስራት አልቻለም። በዳቦ ላይ ሙልሙል እንደሚባለውም የአዲስ አበባ መንግስት ደግሞ የፌዴሬሽኑን ሕግና መብት ለይቶ ባለማወቅ ይሆን ወይም በማወቅ በተድላ ባይሩ የስልጣን ክልል ውስጥ ጣልቃ የገባ የሚያደርገው ዝብርቅ ተጨማሪ ፕሮብሌም ሆነበት። በአስመራ ከተማ በቆንስል ጄኔራል ስም ባንዲራ የሚያውለበልቡት የታላላቆቹ መንግስታት ወኪሎች ደግሞ የዲክታተሩ የተድላ ባይሩ አስተዳደር ግቡ ፌዴሬሽኑን አፍርሶ ለቀዳማዊ ኃይለ ሥላሴ መንግስት ለመገዛት ነው እያሉ ለተቃዋሚዎቹ ድጋፍ በማሳየት አንድ ሌላ ችግር ፈጠሩበት። ቀደም ሲል እንደተገለጸው የአንድነት ወገኖች የምንሰጠውን ምክርና መምሪያ የተድላ መንግስት አልተከተልልንም በማለት ቅሬታ ስላደረባቸው ተቃዋሚዎቹ ከያለበት የሚያራግቡትን እሳት ለማጥፋት እርዳታ መስጠት አልፈለጉም። የተድላ መንግስት ስራውን ሲጀምር ይህ ሁሉ ጣጣ የደረሰበት መጀመሪያ ከአንድነት ወገኖች አስፈላጊውን ህብረትና ድጋፍ ባለማግኘቱ፣ ሁለተኛ ከአዲስ አበባ የሚጠብቀው እርዳታ እንዳሰበው ሳይደርስለት በመቅረቱ ነው ብለው የሚያምኑ አንዳንድ ሰዎች አስተያየታቸውን ለንጉሠ ነገሥቱ አቅርበዋል። ከነዚህም አንዱ በመንግስቱ ንዋይ ኩዴታ ጊዜ የተገደሉት ብላታ ዳዊት ሱቁባ ጊዜ በዚያን ጊዜ ምክትል የውጭ ጉዳይ ሚኒስትር የነበሩ ናቸው። ብላታ ዳዊት አስተያየታቸውን ለጃንሆይ እንዲደርሳቸው በሚያዝያ ወር 1953 ዓመተ ምህረት መጀመሪያ ላይ ለአቶ መኮንን ሀብተወልድ የገንዘብ ሚኒስትር ባቀረቡት ማስታወሻ የሚከተለውን ገልጸዋል። የተድላ ባይሩ መንግስት የተዳከመ ሲሄድ የተቃዋሚው ወገን እየበረታ እንደሚሄድ የአንድነት የአገር ፍቅር ማህበር ዋና አባሎች በተለይ እነ ፊታውራሪ አስፋዋ የተገነዘቡት አልመሰለኝም። ይህ ጉዳይ አሳሳቢ ስለሆነ አንድነቶች በተድላ አስተዳደር ውስጥ እየገቡ ችግር እንዳይፈጥሩ ልጅ አክሊሉ ለግርማዊነታቸውና ለጸሐፌ ትእዛዝ ደጋግመው አመልክቶ ነበር። አሁን ልጅ አክሊሉ በጉዞ ላይ ባለበት በዚህ ሰሞን ሁኔታው የተባባሰ መሄዱን አይቼ ስለተጨነቁ ከዚህ ቀደም እንደማደርገው ሁሉ ያለኝን ቅንና የግል አስተያየት በጌታዬ በኩል ለግርማዊ ጃንሆይ እንዲቀርብልኝ እለምናለሁ። በእኔ አስተያየት ተድላ ባይሩ ወልደ ማርያም አይደለም።
ከዚያም በላይ አብርሃ ተሰማ ወይም ኢብራሂም ሱልጣን አይደለም። ተድላ አንድም ጊዜ ሳያመነታ ለአንዲት ኢትዮጵያ ከልቡ የታገለና የሰራ መሆኑን በሚገባ ያስመሰከረ ነው። ከኔ ጀምሮ እንደማናችንም በአንዳንድ ረገድ የችሎታ እጥረት ወይም የአሰራር ጉድለት የለውም ብዬ አልከራከርም። ነገር ግን ለፍጹም ኢትዮጵያዊነቱና ለቅን ሐሳቢነቱ ጥያቄ የለውም ብዬ ቆማለሁ። ጌታዬ እንደሚያውቁት ምንም እንኳን አንድ አስተዳዳሪ በሥራው አጀማመርና አመራር ብዙ ትችት ቢደርስበትም በጥቂት ቀናት ኤክስፔሪያንስ ተመስርቶ አጥፊ ነው ብሎ ፍርድ መስጠት ተገቢ አይሆንም። እኔ እንደዚህ ስናገር ተድላ እስካሁን አንድም ስህተት አልፈጸመም፣ ወደፊትም አይሳሳትም ብዬ ቃል ለመስጠት አይደለም። እኔም ማሳስበው ተድላ በአሁኑ ሰዓት ብዙ ፕሮብሌሞች ስላሉበት ለአንድ ሰሞን ሰላም አግኝቶ ከችግሮቹ ለመውጣት እንዲችል እርዳታና እድል እንዲሰጠው ነው። የአንድነት ሰዎች የተሰበሰቡ እንምራህ እያሉ ከሚያስቸግሩት እንርዳህ ቢሉት ኖሮ በአሁኑ ሰዓት በኤርትራ ላይ ብዙ የተሻለ ሁኔታ በታየ ነበር። ጌታዬ እንደሚያውቁት ትላንት በባንዳነት ጠላትን በቅን ያገለግሉ የነበሩ ሰዎች ዛሬ ከንጹሕ ኢትዮጵያዊው የበለጠ ኢትዮጵያዊ ሆኖ ለመታየት የሚያደርጉት ጥረት ሊታመንም ሊደነቅም አይገባም። የእነዚህ ሰዎች አጉል ጥረት ያሁሉ ድካም የተደረገበትን ጉዳይ አደጋ ላይ እንዳይጥለው በቶሎ እርምጃ መውሰድ ያስፈልጋል። ይኸውም አንደኛ እነዚህን ፌዴሬሽኑን በችኮላ ለማፍረስ የሚታገሉትን ዋና ዋና ሰዎች ሩጫቸውን እንዲያቆሙ ማገድ፣ ሁለተኛ ፓርላማው በቅርብ ቀን ውስጥ ሲከፈት በጃንሆይ ስም በሚደረገው የመክፈቻ ንግግር የተቃዋሚዎቹ ክፍሎች በያለበት የሚነዙት ወሬ ሁሉ ፈጽሞ መሰረት የሌለው መሆኑን ማረጋገጥ ነው። እስካሁን ድረስ ልጅ አክሊሉ ደጋግሞ ያመለከተው ክቡር ጸሐፌ ትእዛዝ ወልደ ጊዮርጊስም ከሙሉ ድጋፍ ጋር ያደረጉት ጥረት በነቢትወደድ አንዳርጋቸውና በነፊታውራሪ አስፋ ዘንድ ተቀባይነት አላገኘም ብዬ ደፍሬ ለመናገር በቅቻለሁ። ስለዚህ ለችግሩ መድኃኒቱን መስጠት የሚችሉት በቀጥታ ራሳቸው ጃንሆይ ብቻ ስለሆኑ ጌታዬ ባለዎት ዘዴና መንገድ አስረድተው እንዲያስወስኑ ከልብና ከንጹሕ ኢትዮጵያዊ መንፈስ ጋር አመለክቶታለሁ። ይህን የብላታ ዳዊትን ማስታወሻ አቶ መኮንን ሲደርሳቸው የወሰዱት እርምጃ ምን እንደሆነ የሚያመላክት መረጃ አልተገኘም። ሆኖም የውጭ ጉዳይ ምክትል ሚኒስትሩ በጊዜው ላይ ያለው የኤርትራ ሁኔታ ምን ያህል አስኪ መሆኑን ብቻ ሳይሆን የነፊታውራሪ አስፋም አቋም አደገኛነቱን ገልጠው አስተያየታቸውን ስለሰጡ መኮንን ሀብተወልድ ባላቸው ልዩ አቃቤ ሰዓት ለጃንሆይ አቅርበው ማስረዳታቸውና አንዳንድ እርምጃዎች እንዲወሰዱ ማድረጋቸው የማይጠረጠር ነው። ከየካቲት እስከ ግንቦት 1953 ዓመተ ምህረት ድረስ ባለው ጊዜ ቺፍ ኤክዚኪዩቲቭ መንግስታቸውን ያጠነከሩና ያስከበሩ መስሏቸው ኃይልን በመጠቀም በወሰዷቸው እርምጃዎች ከወገኖቻቸው አንዳችም ድጋፍ አለማግኘታቸው እጅግ አሳዝኗቸዋል። ቀደም ባለው ምዕራፍ በሰፊው እንደተገለጸው በሕገ መንግስቱ አንቀጽ 46 የተደነገገውን ጥሰው የወልደአብን የፓርላማ ምርጫ ውጤት ሲሰርዙ ሕገ ወጥ የሆነ የዲክታተር ተግባር ነው እያሉ በሰፊው የተቿቸው ከተቃዋሚዎቹ አባሎች ይልቅ የአንድነት ወገኖች ነበሩ። በዚሁ በመጋቢት ወር ስዋት ኤሪትሪያ የተባለው በትግርኛና በአረብኛ የሚታተመው ጋዜጣ የነ ኢብራሂም ሱልጣንን ፕሮፓጋንዳ በሰፊው በመደገፍ የአገሩን ሰላም የሚያደፈርስ ጽሑፍ አትሟል በማለት ፖሊስ ልከው ሲዘጉት ከአንድነት ወገኖች ተድላ የሰራኸው የሚገባ ነው ብሎ የደገፋቸው አንድም ሰው አልነበረም። ስዋት ኤሪትሪያ በአቶ ተድላ ትእዛዝ ከመዘጋቱ በፊት ለመጨረሻ ጊዜ አትሞ ያወጣው ጽሑፍ የኢትዮጵያ መንግስት በአሰራሩ ፌዴሬሽኑን በማፍረስ ላይ ነው በማለት እነ ኢብራሂም ሱልጣንና እነ ኡመር ቃዲ ለተባበሩት መንግስታት ያቀረቡትን ማመልከቻ ነበር። የተድላ ባይሩ መንግስት በተቋቋመ በስድስተኛው ወር የተቃዋሚዎቹ ወገኖች ለተባበሩት መንግስታት በኢትዮጵያ መንግስት ላይ ያቀረቧቸው ክሶች ዋና ዋናዎቹ ነጥቦች የሚከተሉት ነበሩ። በተባበሩት መንግስታት ጥረትና ዝግጅት መስከረም 11 ቀን 1952 ዓ.ም የጸደቀው የኤርትራ የፌዴራል አክትና ሕገ መንግስት በተግባር ላይ መዋል አልቻለም።
የኢትዮጵያ መንግስት ለኤርትራ በሕግ የተሰጠውን የአስተዳደር መብት ነጥቆ በቀጥታ የራሱን ስልጣን በማስፈጸም ላይ ይገኛል። በኤርትራ መንግስት የስልጣን ክልል ውስጥ የሚገኙትን 6 ዋና ዋና የሥራ ዘርፎች ኤርትራውያን ሊያካሂዱት ሲገባ የኢትዮጵያ መንግስት በስልጣኑ ከአዲስ አበባ 6 አማሮች መርጦ በመሾም በየመስኩ መድቧቸዋል። ለፊናንስ አቶ ሰይፉ ገብረ ዮሐንስ፣ ለፖስታና ለመገናኛ አቶ በፈቃዱ ወልደ ሚካኤል፣ ለውጭ ንግድ አቶ ፋንታዬ ወልደ ዮሐንስ፣ ለወደብ አቶ አበበ ቢተው ኋላ ፊት አውራሪ፣ ለጉምሩክ አቶ ተክሉ ድልነሳው፣ ለባቡር አቶ ያዕቆብ ዛኔዎስ። እነዚህ ባለስልጣኖች ቺፍ ኤክስኪዩቲቭ ለመንግስቱ አመራር ከሾማቸው ሴክሬታሪዎች ወይም ሚኒስትሮች የበለጠ ስልጣን ይዘው ትዕዛዙን በቀጥታ ከአዲስ አበባ እየተቀበሉ የፈለጉትን በማድረግ ላይ ናቸው። በተጨማሪም ደግሞ የኦቶኖሚውን ሕግ በመጣስ ፓርላማው ሳይመክርበትና ሳያውቀው በኤርትራ ላይ የፌዴራሉ መንግስት ከፍተኛ ፍርድ ቤት እንዲቋቋም ንጉሠ ነገሥቱ በስልጣናቸው አውጀዋል። እኛ የኤርትራ ሕዝብ እንደራሴዎች ለኤርትራ ሕዝብ የተሰጠውን ነጻነትና የአስተዳደር መብት አላግባብ በመግፈፍ የኢትዮጵያ መንግስት የሚፈጽምብንን ግፍ የተባበሩት መንግስታት መርማሪ ኮሚሽን ልኮ እንዲያይለን፣ ይህም የማይቻል ከሆነ መልእክተኞቻችን በጉባኤው ላይ ተገኝተው ለማስረዳት እንዲፈቀድላቸው እንለምናለን። የነ ኢብራሂም ሱልጣን ወገኖች ላቀረቡት ለዚህ ማመልከቻ የተባበሩት መንግስታት ድርጅት አንዳችም እርምጃ አልወሰደበትም። ከኢትዮጵያ በኩል ነገሩን በዝምታ ከማሳለፍ በስተቀር ማስተባበያ ለመስጠት አልተፈለገም። ከየካቲት መጀመሪያ አንስቶ ለእረፍት የተዘጋው የኤርትራ ፓርላማ የሁለተኛውን ወቅት ሥራውን ለመጀመር በመጋቢት ወር አጋማሽ ላይ መከፈት ሲገባው በቺፍ ኤግዚኪዩቲቭ ስልጣን እስከ ሚያዝያ 27 ቀን ድረስ እንዲቆይ ተደረገ። ተድላ ባይሩ የፓርላማው ሕንጻ በመታደስ ላይ ነው በሚል ሰበብ ይህን ያህል ጊዜ ያዘገዩት ይጠቅመኛል ብለው የሚያስቡት በሁለት ምክንያቶች መሆኑን የእንደራሴው ጽሕፈት ቤት ለንጉሠ ነገሥቱ ባቀረበው ራፖር አስረድቷል። ይኸውም አንደኛ፣ በተሰረዘው በወልደ ማርያም ምርጫና በተዘጋው የስዋት ኤሪትሪያ ጋዜጣ ምክንያት ከመጋቢት 15 ቀን ጀምሮ በአስመራ ከተማ እጅግ እየተሟሟቀ የሚነፍሰው ወሬ ሚያዝያ ሲጋመስ ሊበርድ ይችላል ብሎ ተስፋ በማድረግ፣ ሁለተኛ፣ በሚያዝያ ወር መጨረሻ ሰሞን የእስላሞች የረመዳን ጾም ስለሚገባ በፓርላማው ውስጥ ለረጅም ሰዓቶች ብዙ ክርክር እንዳይቀጥል በየዕለቱ እኩለ ቀን ላይ እስላሞቹ የሚያደርጉት ሶላት ወይም ስግደት ያቋርጠዋል በማለት ነው። በዚህ አኳኋን ቺፍ ኤክስኪዩቲቭ ከወዳጃቸው ከፓርላማው ፕሬዝዳንት ከአሊ ሙሳ ራዳይ ጋር ሆነው ምክር ቤቱ ሲከፈት ከየአቅጣጫው የሚነሳባቸውን ጦርነት በቆራጥነት እንገጥማለን ብለው ሲዘጋጁ ሰነበቱ። ምክር ቤቱ በወግ የሚከፈተው በንጉሠ ነገሥቱ እንደራሴ ስለሆነ ሚያዝያ 27 ቀን 1953 ዓ.ም ከእኩለ ቀን በፊት በ5 ሰዓት ከፍ ያለ ስነ ስርዓት በተዘረጋበት በፓርላማው አዳራሽ ቢትወደድ አንዳርጋቸው መሳይ ያደረጉት የዘውድ ዲስኩር ከሚጠበቀው በላይ የተድላ ባይሩን ፍላጎት የሚያሟላ ሆኖ ተገኘ። በአንዳንድ ቦታዎች መሰረት የሌላቸው የፈጠራ ወሬዎች የሚነዙ መሆናቸውን ቢትወደድ አንዳርጌ ከጠቀሱ በኋላ የኤርትራ ፌዴሬሽን አስተዳደር ምንጊዜም የማይዳከምና ያለ ኤርትራውያን ፈቃድ ማንም ሊነካው የማይችል መሆኑን በንጉሠ ነገሥቱ ስም አረጋገጡ። የኤርትራ ተቃዋሚዎች ድርጅት ነን የሚሉ አንዳንድ ሰዎች ለተባበሩት መንግስታት ላቀረቡት ሰፊ የክስ ማመልከቻ ቢትወደድ በቀጥታ ሳይሆን በተዘዋዋሪ መንገድ መልሱን ሲሰጡ ቀዳማዊ ኃይለ ሥላሴ ለኤርትራ አስተዳደር የተሰጠው ሕገ መንግሥት ተከብሮ ለሕዝቡ ደህንነትና ብልጽግና ፍሬያማ ውጤት እንዲሰጥ ጽኑ ምኞታቸው ብቻ ሳይሆን ሰፊ ቸርነታቸውንም የሚለግሱ መሆናቸውን አስገነዘቡ። ከዚህ ጋር አያይዘውም የፌዴሬሽኑ አስተዳደር ከተጀመረ አንስቶ እስከ ዛሬ ድረስ ባሉት 6 ወራት ውስጥ በግርማዊነታቸው ልዩ ትእዛዝ ለኤርትራ ሕዝብ ልማት 3,500,000 ብር
እርዳታ መሰጠቱን አስታወቁ። ይህም ገንዘብ አንደኛ በባቡር ትራንስፖርት ላይ ለደረሰው የባጀት እጥረት ማሟያ፣ ሁለተኛ ለትምህርት ቤቶችና ለሆስፒታሎች ማሰሪያ እንዲሁም ለአንዳንድ አብያተ ክርስቲያናትና መስጊዶች መጠገኛ እንዲሆን መደልደሉን ዘረዘሩ። ከዚህም በቀር የኤርትራ መንግሥት በሚያደርገው ጥረት የአገሩ ኢኮኖሚ እስከሚሻሻልበት ጊዜ ድረስ ለዚህ ዓመት የንጉሠ ነገሥቱ የጦር ሚኒስትር 1000 ኤርትራውያን ለውትድርና ሙያ እንዲቀጠሩ ከጃንሆይ መታዘዙን ገለጹ። ቢተወደድ አንዳርጋቸው ንግግራቸውን በመቀጠል የውጭ ጠላቶች አንዳንድ የአገር ውስጥ ተንኰለኞችን በገንዘብ እየደለሉ የሚያሰራጯቸው ወሬዎች ሁሉ ምን ያህል ከእውነት የራቁ ለመሆናቸው በማስረጃ ጠቀሱ። ኤርትራ ወደ እናት አገሯ በመመለሷ በኤርትራ ውስጥ የሚኖሩት ጣሊያኖች በሙሉ ለቀው ይወጣሉ ተብሎ በሰፊው መወራቱን የሚክድ የለም። ይኸው ካለፉት 6 ወራቶች ጀምሮ እንዳተኮር ነው እስከ ዛሬ ድረስ አንድም ጣሊያን ሀገሩን የለቀቀ ወይም ለመልቀቅ ሻንጣውን የቀረቀበ አላየንም። ቀጥሎ ደግሞ ከጣሊያኖችና ከኤርትራውያን የተወለዱት ቁጥራቸው እስከ 20 ሺህ የሚደርሰው ክልሶች የኢትዮጵያ መንግሥት በሚፈጥርባቸው ችግር ምክንያት የዜግነታቸው ጉዳይና የወደፊት መኖሪያቸው እጅግ አሳሳቢ ነው ተብሎ በሰፊው ሲተችበት እንደነበረ እናስታውሳለን። ካለፉት 6 ወራቶች ጀምሮ እነዚሁ ክልሶች የጣሊያንን ወይም የኢትዮጵያን ዜግነት መርጠው በሚፈልጉበት አገር እንዲኖሩ እድሉ ስለተሰጣቸው እስካሁን ድረስ ወደ ጣሊያን ዜግነት ያመሩት ቁጥራቸው ከ2000 መብለጥ አልቻለም። የቀሩት 18000 ግን ኢትዮጵያዊነትን ስለመረጡ የሰላምና የነጻነት ኑሯቸውን እንዲጀምሩ መንገዱ ተከፍቶላቸዋል። እነዚህ ክልሶች በሙሉ ከነሱም ጋር የጣሊያን ወታደሮች ሆነው ያገለገሉት ጡረተኞች ኤርትራ ተመልሳ የጣሊያን ቅኝ ግዛት እንድትሆን ምን ያህል የታገሉ እንደነበሩ የአገሩም ሆነ የውጭው ዓለም ሕዝብ በትክክል ያስታውሰዋል። ቀዳማዊ ኃይለ ሥላሴ በሰብአዊ አመለካከታቸው ከዚህ ቀደም ለፋሽስት ርዝራዦች እንዳደረጉት ሁሉ ዛሬም በእነዚህ የባላጋራችን ወገኖች በነበሩት ሰዎች ላይ አንዳችም የቂም በቀል እርምጃ እንዳይሞከርባቸው በሰጡት ጥብቅ ትእዛዝ መሠረት ዛሬም ሆነ ነገ የእነዚህ ሰዎች መብት በሚገባ እንደሚጠበቅላቸው እናረጋግጣለን ካሉ በኋላ ቢተወደድ አንዳርጋቸው መሳይ ንግግራቸውን ሲፈጽሙ የኤርትራ ፌዴሬሽን አስተዳደር ተከብሮ እንዲቀጥል የንጉሠ ነገሥቱ መንግሥት መሠረታዊ ዓላማ መሆኑን በድጋሚ አረጋግጠው ለዚህች አገር የወደፊት ሕይወት የሚጠቅማትን ለይቶ የሚወስንላት የኤርትራ ሕዝብ ብቻ ነው ብለዋል። ፓርላማውን ለመክፈት 45 ደቂቃ የፈጀው የዘውድ ዲስኩር በዚያን ሰዓት በተድላ ባይሩ መንግሥት ላይ የወደቀውን ችግር ለማቃለል ተጠንቶ የተዘጋጀ መሆኑን ያሳያል። የቀዳማዊ ኃይለ ሥላሴ መንግሥት የኤርትራን ፌዴሬሽን ማንም ሊያፈርሰው እንደማይችል ከማረጋገጡም በላይ ለኤርትራ ልማት በ6 ወር ጊዜ ውስጥ 3,500,000 ብር መሰጠቱ ሲነገር ተቃዋሚዎቹ ምንም እንኳን ደስታቸውን በጭብጨባ ይገልጣሉ ተብሎ ባይጠበቅም በጃንሆይ መንግሥት ላይ ለማልቀስና ከፍተኛ ሮሯቸውን ለማሰማት ያሰቡትን ይህ የዘውዱ ዲስኩር እድል ሳይሰጣቸው ቀረ። የፓርላማው መክፈቻ በዓል ላይ ተካፋይ የሆኑት የኤርትራን ጉዳይ በጥብቅ የሚከታተሉት የታላላቅ መንግስታት ቆንስሎችም የቢተወደድ አንዳርጋቸው መሳይ የዘውድ ዲስኩር ለተቸገርንባቸው ጉዳዮች ለዋና ዋናዎቹ መልስ አግኝተንበታል በማለት መደሰታቸውን ገለጡ። የአንድነት አጥባቂ ወገኖችም ቀዳማዊ ኃይለ ሥላሴ ለኤርትራ ሕዝባቸው ልማት የገንዘብ እርዳታ በመስጠታቸውና እንዲሁም በኢትዮጵያ ጦር ውስጥ 1000 ኤርትራውያን እንዲቀጠሩ በማዛቸው ሲደሰቱ የኤርትራ ፌዴሬሽን ተከብሮ እንዲቆይ ይደረጋል የተባለው መልእክት ከእምነታቸው ጋር የሚሄድ ሆኖ አላገኙትም። ተድላ ባይሩም ሆነ አሊ ራዳይም አንደኛ በወልዳብ ጉዳይም ሆነ በስዋት ጋዜጣ ምክንያት በምክር ቤቱ ከፍ ያለ ትርምስ ሊፈጠር ይችላል ብለው የፈሩት ምንም ሳይደርስ በመቅረቱ፣ ሁለተኛ የኢትዮጵያ መንግስት ተድላን አስገብሮ
ፌዴሬሽኑን ሊያፈርስ ነው ለተባለው ወሬ ሕገ መንግሥቱ እንዲከበር የዘውዱ ዲስኩር ዋስትና በመስጠቱ በጠላቶቻችን ላይ ትልቅ ድል መታን ብለው ፈነደቁ። የዘውዱ ዲስኩር መንግሥት ተድላን የሚደግፍና የተቃዋሚዎቹን ዕቅድ የሚያከሽፍ ሆኖ ጥሩ ውጤት የሰጠው በጸሐፌ ትእዛዝ ከፍተኛ እርዳታ ስለሆነ ከእንግዲህ ወዲህ ዕድሜ ለወልደ ጊዮርጊስ የአንዳርጌና የአስፋሃን ተንኰል ለመስበር አቅማችን ብርቱ ነው በማለት ተድላና አሊ ሞራላቸውን አዳበሩ። እዚህ ላይ ብላታ ዳዊት ዕቁበ ጊዜ ከ3 ሳምንታት በፊት በአቶ መኮንን ሀብተወልድ በኩል ለጃንሆይ እንዲቀርብላቸው የገለጹት አስተያየት ሊታወስ ይገባል። የተድላን ካቢኔ ለማዳን የጸሐፌ ትእዛዝ ሙሉ ድጋፍና የውጭ ጉዳይ ሚኒስትሩ ጥረት ተቀባይነት አለማግኘቱን ከገለጹ በኋላ ዳዊት ዕቁበ ጊዜ ለችግሩ መድኃኒቱን መስጠት የሚችሉት ራሳቸው ጃንሆይ ብቻ ናቸው ብለዋል። በመጨረሻ ተድላ ባይሩ የተደሰቱበት ውጤት እንዴት እንደተገኘ ጥቂት ምርምር ሲደረግ የወልደ ጊዮርጊስ ድጋፍ ነው ብሎ መቆም አልተቻለም። በ1993 ዓመተ ምህረት ስለዚሁ ጉዳይ ቢተወደድ አስፋ ሲጠየቁ ምንም እንኳን የብላታ ዳዊትን አይገቡ ገብቶ ትችት የሰማሁት በጭምጭምታ ሆኖ ትክክለኛ ዝርዝሩን ባላቆም የዚያን የ1953 ዓመተ ምህረት የፓርላማ መክፈቻ ዲስኩር ጃንሆይ ራሳቸው ይከታተሉት እንደነበረ ዝግጅቱም የተከናወነው አዲስ አበባ በውጭ ጉዳይ ሚኒስቴር በኩል መሆኑን ሰምቻለሁ ብለዋል። ስለዚህ ቀዳማዊ ኃይለ ሥላሴ በታማኛቸው በመኮንን ሀብተወልድ በኩል የቀረበላቸው የዳዊት ዕቁበ ጊዜ ሐሳብ ጠቃሚ ሆኖ አግኝተውት በዚሁ እንዲፈጸም ትእዛዝ ባይሰጡ ኖሮ የኤርትራ ፌዴሬሽን ማንም አይነካውም የሚለው ቃል በዲስኩሩ ውስጥ አይገለጽም ነበር። ለብዙ ጊዜ ተዘግቶ የከረመው የሕዝብ ምክር ቤት ያላንዳች ችግር በሥርዓትና በወግ በመከፈቱ ተድላ ባይሩ ቢደሰቱም በመንግስታቸው አመራር ላይ የተከማቹት ፕሮብሌሞች ሁሉ መፍትሄ አገኙ ማለት አልነበረም። ለፓርላማው የቀረበው የቀዳማዊ ኃይለ ሥላሴ ንጉሣዊ መልእክት በአንድ ወገን ለተድላ ባይሩ መንግስት ድጋፍ ሰጪ ሆኖ ቢታይም በሌላ በኩል ደግሞ ቺፍ ኤክስኪዩቲቭ በተሰጠው የሕገ መንግሥት ሥልጣን ላይ ከኢትዮጵያ በኩል ምንም አይነት እንቅፋት እንደሌለበት አጋልጦታል። ከዚህም በላይ የንጉሠ ነገሥቱ መንግሥት ፌዴሬሽኑን ጠባቂ፣ የሕዝቡን የዲሞክራሲ መብት አክባሪ ሆኖ በይፋ ቀርቧል። እንግዲህ የኢትዮጵያ አቋም እንደዚህ ከሆነ የተድላ ባይሩ ችግር ምን ላይ ነው እያሉ የፖለቲካ ታዛቢዎች ማውጠንጠን ጀመሩ። ብዙዎቹ በተለይም ሞዴሬቶቹ ቺፍ ኤክስኪዩቲቭ በችሎታ እጥረትና በመንፈስ ደካማነት ካልሆነ በስተቀር የኤርትራ ሕገ መንግሥት የሰጠውን መብት ተከትሎ አገሪቱን በሚገባ ለመምራት የሚቸገርበት ምክንያት አይታየንም አሉ። በአስመራ ያሉት የታላላቆቹ መንግስታት ቆንስሎችም ፓርላማው ሲከፈት የተሰጠው ንጉሣዊ መግለጫ ምንም እንኳን ልባዊነቱን በአንዳንድ ረገድ ቢጠራጠሩም ከእንግዲህ ወዲህ የተድላ ባይሩ ካቢኔ ሕገ መንግሥቱን ተመርኩዞ በሥልጣን ለመሥራት መቁረጡን ካላሳየን እንዲሁ በደፈናው ችግር አለብኝ ማለት በቂ አይደለም የሚል አስተያየት ያዙ። ተቃዋሚዎቹ የእስላም ሊግ አባሎችም ምንም እንኳን በረመዳን ጾም በተዳከመው ድምፃቸው ብዙ ለመጮህ ባይችሉም የቀዳማዊ ኃይለ ሥላሴ መንግሥት ፌዴሬሽኑን በአሰራር ዘዴ ለመሰረዝ ጥረቱን እንደቀጠለ ነው የሚል እምነታቸውን አልተው። ዋና ዋናዎቹ የአንድነት አጥባቂ ወገኖችም ለጊዜው የገነተ ልዑል ቤተ መንግሥትን አዝማሚያ እየተከተሉ ጸጥ ያሉ መስለው ቢታዩም የፌዴሬሽኑ ሕይወት እየረዘመ በዚሁ አሰራር የተድላ መንግሥትም እየጠነከረ እንዲሄድ ከእምነታቸው ውጪ ስለሆነ ድጋፍ ለመስጠት አይሞክሩም። እነዚህም በመሳሰሉ ችግሮች ድፎ ዳቦ ሆኖ ከያቅጣጫው እሳት የሚነድበት የተድላ ባይሩ መንግሥት የሚያዝያን ወር በስጋት ጨርሶ ግንቦትን በሰላም ለመፈጸም ሲያለም ባልጠበቀው ሰዓት የንጉሠ ነገሥቱ መንግሥት ሳያማክረው ወይም ቢያንስ ቀደም አድርጎ ሳያስጠነቅቀው አንድ ተጨማሪ የፖለቲካ ችግር የሚፈጥር ውሳኔ ወረወረበት። ይኸውም
የፌዴራል ክሶችን በይግባኝ እያየ ፍርድ የሚሰጥ የከፍተኛ ፍርድ ቤት በኤርትራ ተቋቁሞ እንዲሰራ መደረጉን የሚያበስረው ዜና ነበር። በመሰረቱ የፌዴራሉ መንግስት የሆነው ኢትዮጵያ ይህንን የከፍተኛ ፍርድ ቤት አስመራ ላይ ማቋቋሙ የኤርትራን የኦቶኖሚ ስልጣን በቀጥታ የሚነካ አለመሆኑን ተድላ ባይሩና አሊ ሙሳ ራዳይ ይገነዘባሉ። ነገር ግን አንደኛ ለወጉም ሆነ ለስርዓቱ በሕግ የተቋቋመው የኢትዮጵያና የኤርትራ የፌዴራል ካውንስል ሳይመክርበት፣ ሁለተኛ ስለ ፍርድ ቤቱ ስልጣንና አሰራር በሕግ አዋቂዎች ተዘጋጅቶ ለሕዝቡ ተብራርቶ ሳይገለጽለት፣ ሶስተኛ ቺፍ ኤክስኪዩቲቭ ጉዳዩ በቅድሚያ ተነግሮት ተቃዋሚዎቹን ለመከላከያ አስፈላጊውን ዝግጅት ሳያሰናዳ በድንገት የከፍተኛው ፍርድ ቤት የመቋቋሙና የመክፈቻው በዓል በአንድነት ተጣምሮ በመደረጉ ተድላንና ካቢኔውን እጅግ አድርጎ አሳዘነ። ከዚህ ቀደም ሲል የንጉሠ ነገሥቱ መንግሥት በኤርትራ ላይ ስለሚያቋቁመው ስለዚሁ ከፍተኛ ፍርድ ቤት በነጋሪት ጋዜጣ መታወጁ በተሰማ ጊዜ የተቃዋሚው ክፍል ለተባበሩት መንግሥታት ካቀረባቸው ክሶች ውስጥ አንዱ አርዕስት እንደነበረ ይታወሳል። የግርማዊነታቸው እንደራሴም ሚያዝያ 27 ቀን 1953 ዓ.ም ፓርላማውን በከፈቱበት ጊዜ ስለዚሁ ጉዳይ አንስተው ሲናገሩ በኤርትራ የከፍተኛ ፍርድ ቤት ለማቋቋም የታሰበው አንዳንድ ተቃዋሚዎች እንደተናገሩት ከሕግና ከሥርዓቱ ውጪ ሆኖ የኦቶኖሚውን መብት የሚነካ አይደለም። የፌዴራሉ መንግሥት ከፍተኛ ፍርድ ቤት መቋቋም ከተባበሩት መንግሥታት ውሳኔና የፌዴራሉን አክት ተመርኩዞ ከወጣው የንጉሠ ነገሥቱ አዋጅ ጋር የሚግባባ መሆኑ ስለተረጋገጠ የታሰበው ከሕግ ውጪ ነው ማለት አይቻልም። ሆኖም ይህ ፍርድ ቤት የሚከፈተው የኢትዮጵያና የኤርትራ የሕግ አዋቂዎች ከመከሩበት በኋላ ነው ሲሉ ማረጋገጫ ሰጥተው ነበር። ይህ ቃል በተነገረ በሦስተኛው ሳምንት የተሰጠው ተስፋ ሁሉ ተዘንግቶ ምንም አይነት ምክክር ሳይደረግበት በጥድፊያ የከፍተኛው ፍርድ ቤት መክፈቻ በዓል በእንደራሴው ተዘጋጅቶ ቺፍ ኤክስኪዩቲቭ በእንግድነት እንዲጋበዙ ጥሪ ደረሳቸው። ይህ ድርጊት የተፈጸመባት ያቺ የግንቦት 15 ቀን 1953 ዓ.ም ምሽት ቺፍ ኤክስኪዩቲቭን ምን ያህል እንዳበሳጨች መገመት ይቻላል። ከአዲስ አበባ ውሳኔ ይበልጥ በእንደራሴው በቢትወደድ አንዳርጋቸውና በምክትላቸው በፊታውራሪ አስፋ የተፈጸመው ሥራ ተገቢ አለመሆኑን የታዘቡና ያዘኑ ተድላ ባይሩ ብቻ አልነበሩ። መቼም በቀዳማዊ ኃይለ ሥላሴ ዘመነ መንግሥት በአንዳንድ ጉዳዮች ላይ የነበረው አሰራር ትክክለኛ ምስጢሩና ግቡ ምን እንደሆነ በቀላሉ ለመረዳት ያስቸግራል። በግንቦት 15 ቀን ተድላ ባይሩን የሚያበሳጭና የሚያሳዝን ሥራ ከተሠራ በኋላ ይውጋህ ብሎ ይማርህ እንደሚባለው አይነት በማግስቱ ግንቦት 16 ቀን 1953 ዓ.ም በግርማዊ ንጉሠ ነገሥት መልካም ፈቃድና ትእዛዝ አቶ ተድላ ባይሩ ደጃዝማች ተብለው የኢትዮጵያን የክብር ኮከብ ታላቅ ኮርዶን ኒሻን አነገቱ። ይህ ከፍተኛ ሹመትና ሽልማት ተደራርቦ በአንድ ጊዜ ከሰለሞናዊው ዙፋን የወረደላቸው ተድላ ባይሩ ሐዘናቸውን በደስታ ለመለወጥና ብስጭታቸውን አውልቀው ለመጣል ብዙ ችግር አላጋጠማቸውም። በግርማዊ ንጉሠ ነገሥት ልዩ ትእዛዝ ከአቶነት በአንድ ጊዜ ደጃዝማችነትን የተጎናጸፈው የመጠሪያ ስማቸው ከትከሻቸው እስከ ወገባቸው የሚንዠረገገው ታላቁ ኒሻናቸው ክብሩ ለተድላ ብቻ ሳይሆን ለኤርትራ ሕዝብ ጭምር ነው በሚል ስሜት እጅግ ተደሰቱ። ሹመት ያዳብር ለማለት ቤታቸው ከመጡት ታላላቅ ሰዎች መካከል ማዕረጉ የራስነት መሆን ነበረበት የሚሉ አንዳንድ ሰዎች ቢኖሩም አብዛኛዎቹ ደጃዝማችነቱ ትልቅ ሹመት ነው ብለው ደስታቸውን ገልጸውላቸዋል። ተድላም ከራስ በፊት ደጃዝማችነት መቅደም እንዳለበት ተገንዝበዋል።